ሰላም 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 ለእናንተ ይሁን። ምስጋና ዩቲዩብ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዙ ትበልላችሁ። ባለፈው ጊዜ በሳይክል ላይ እንግዲህ ብዙዎቻችሁ ኮሜንት ሰጣችኋል፣ አመሰግናለሁ። እንግዲህ ከአሁን በኋላ ይለምዳለሁ ከኔ ተማሩ ብዬ ነው። ሁሉ ነገር እንግዲህ ማወቅ መልካም ነው። ከልብ አመሰግናለሁ። በሁሉም በርቺ ጠንክሪ እያላችሁ ያላችሁ ክብሩልኝ። ዛሬ ደግሞ ለኛ ወይም ለእናንተ አረብ ሀገር ያለ ነው ለኛ ለኢትዮች የመዳም ኩሽና ውስጥ ያላችሁ እኔ ብዙ ጊዜ መዳም ቅመሞች ሲሉ እኔ አልወድም ማለት ነው። እኔ በጣም አልወድም፣ ግን ለራሳችን ቅመሞች ለራሳችን ማብራቶች ለቤተሰብ ማብራቶች አንበሳ መልክ ያለን እህቶች ነን እንጂ የመዳም ብቻ አይደለንም። እና ለእናንተ እንደተመቸ ነው ግን እኔ አልልም ማለት ነው። ለኛ ለመዳም ኩሽና ያላችሁ ያለነው ለአንበሶች ግጥም ይዤ መጥቻለሁ። ይሄንን ግጥም በጥሞና በዝግታ ሰምታችሁ ኮሜንት ጻፉ። በዚህ ግጥም ላይ ብዙዎቻችሁ እንድትዝናኑ ተስፋ አድርጋለሁ። በትዕግስት እንድትሰሙ ይሁን። ላይክ አድርጉ። ቤተሰብ ያላችሁ ደግሞ ቤተሰብ ሆኖ ለእናንተ የተዘጋጀ ግጥም ነው። ግጥሙም ርዕስ ለመዳም ቤት ላሉት ለአንበሶች ለይቶች ነው ማለት ነው። ተከታተሉ እስከ መጨረሻ ድረስ ስሙት ማለት ነው። ይቀጥላል ግጥሙን። አቤት የሰው አገር፣ አቤት የሰው አገር፣ የሰው ኩሽና ውስጥ ያላወቀነው ነገር ምን አለ? ሁሉ ነገር አስተምሮናል። የሰው አገር የሰው ኩሽና ለሰዎች እንድንራራ አስተምሮናል። ለሰዎች እንድንራራ አስተምሮናል። የወደቁትን በገንዘብ እንድንረዳ አስተምሮናል። የወደቁትን በገንዘብ እንድንረዳ አስተምሮናል። ለተራቡትንም እንድናስብ አስተምሮናል። አቤት የሰው አገር፣ አቤት የሰው አገር፣ የደከሙትንም እንድንረዳ አስተምሮናል። የደከሙትን እንድንረዳ አስተምሮናል። የሰው ሀገር ኑሮ፣ የሰው ሀገር ኑሮ። ቤት የሌላችሁ ቤት እንድንሰራ አስተምሮናል። ቤት የሌላችሁ ቤት እንድንሰራ አስተምሮናል። ለተቸገሩትን እንድንድረስ አስተምሮናል። ያለቀሱትን እንድንጽናና አስተምሮናል። አሁንም እንደረሳቸው ዋጋቸው በሰማይ ነው ለእያንዳንዳችን። አሁንም እንደረሳቸው የወደቁትንም እናስብ፣ የተራቡትንም እናስብ፣ የራቁትንም እናስባቸው። አሁንም እንደረሳቸው። የመዳም ቤት ለእኛ ምኑ ነው ያስተማረን? አቤት አቤት የመዳም ቤት የሰው አገር ምኑ ነው ያስተማረው? አቤት አቤት ዝምታም አስተምሮናል። ይሄ ብቻ አይደለም፣ ዝምታም አስተምሮናል። የመዳም ኩሽና ያለች እህት ውስጧ እንደ ሻማ እየቀለጠ ውስጧ እንደ ሻማ እየቀለጠ ሰላም ነው ትላለች። ሁሉ ሰላም ነው ትላለች። ዝምታውን ትመርጣለች። ዝምታውን ትመርጣለች። አትናገርም ለማንም፣ አትናገርም ለማንም። ዝምታውን ትመርጣለች። ዝምታውን ትመርጣለች። የአረብ ሀገር ያለችው ሴት የአንበሳ መልክ አላት። የአንበሳ መልክ አላት። የሰው አገር ያለችዋ ሴት እንደ በሬ ታርሳለች። ሁሉን ነገርም ትችላለች። እንደ በሬዎች ታርሳለች። ሁሉ ነገርም ትችላለች። ችላ ትሰራለች። አልችልም አትልም። አልችልም አትልም። ለነገው ተስፋ እያሰበች
ትሰራለች። ዝምታ እየመረጠች ትሰራለች። ውስጧ እንደ ሻማ እየተቀለጠ ትሰራለች። ወገቡን ታጥቃ ትሰራለች። ወገቡን ታጥቃ ትሰራለች። ለነገ ብዙ ህልም አላት እኮ ለነገ ብዙ ህልም አላት እኮ። ለዛ እኮ ነው ጨክና የምትሰራ ጨክና የወጣችዋ። ብዙ ህልም አላት። ለዛ እኮ ነው ዝምታ የምትመርጠው። ለቤተሰብ ትላለች፣ ለራሴ ትላለች፣ ለልጆች ትላለች፣ ለወገኔ ትላለች። መደገፍን ትወዳለች። ለሰው ደግሞ ትራራለች። ውስጧ እንደ ውሃ ነው። ለሁሉ ሰው ታስባለች። ለሁሉ ሰው ትራራለች። አረብ ሀገር ያለች ሴት ወይም አንበሳ ናት። አረብ ሀገር መዳም ቤት ያለች እህቶች አንበሳ ናቸው። አንበሳ ናቸው። አትንኳት፣ አትንኳት፣ አትንቁ፣ አትንቁ። የአንበሳ መልክ እኮ ነው ያሉት። ሁሉ ችሎ ነው የሚሰሩ፣ ሁሉ ችሎ ነው የሚኖሩ። ውጭ ሀገር ለምን ተፈጠረ አንበል። ውጭ ሀገር ለምን ተፈጠረ አንበል። ብዙ ሰዎችን ቀይረዋል እኮ፣ ብዙ ሰዎችን ቀይረዋል እኮ። ተለውጠናል እኮ፣ ተለውጠናል እኮ። ተመስገን እንበል፣ ተመስገን እንበል። የተሰጠነው ብዙ ነው። ለምን አናመሰግንም? የተሰጠነው ብዙ ነው። ለምን አናመሰግንም? ከኢትዮጵያ ስንወጣ ችግር እንዳለ አናቅም። ሞት እንዳለ አናቅም። መከራ እንዳለ አናቅም። ሮጠን ወጥተናል፣ ሮጠን ወጥተናል። የመዳም ቤት ለኛ ተመችቶናል። ለእያንዳንዳችን የመዳም ኩሽና ተመችቶናል። ለአንዳንዶቹ ደግሞ ለብዙዎቹ እንቅፋት ሆነዋል። ለሰው ሀገር ለብዙዎቹ እንቅፋት ሆነዋል። የሰው ሀገር እናቶች፣ አባቶችን፣ ወጣቶችን ብዙዎች ያጠኑ አለ እኮ፣ ያጠኑ አለ እኮ። ብዙዎቹ የሰው ሀገር እየቀሩ አሉ። ብዙዎቹ የሰው ሀገር የቀሩ አሉ። ወንድምን አትግደል። ወንድምን አትግደል። በአንተ አንድ ስጋ በስለት ነገር ብትነክ ምን ይመስላል? ስጋ እኮ ነው ወንድምክ፣ ስጋ እኮ ነው ወንድምክ። ይህትሽንም አትግደል፣ ይህትሽንም አትግደል። በአንቺ ጣት አንድሽ ነገር ብትቆርጪ ህመምሽ እንዴት ነው? ህመምሽ እንዴት ነው? የእህትሽንም ህመም ለአንቺ ነው። ወንድም አትግደል፣ ወንድምን እህትሽንም አትግደል። ነገ ለአንተ ምን እንደሚፈጠር ታውቃለህ? ነገ ለአንቺ ምን እንደሚፈጠር ታውቃለሽ? ስለዚህ ተዋድደን እንኖር። የሰው ሀገር ላይ ተዋድደን እንኖር። ጨከናትን ከውስጣችሁ አውጡ። ተዋድዳችሁ ኑሩ። እግዚአብሔር ኢትዮጵያ ይባርክ። እግዚአብሔር ኢትዮጵያ ይባርክ። እንደ ሌላ አገር ትቀየር ኢትዮጵያ፣ እንደ ሌላ አገር ትቀየር ኢትዮጵያ። ልመኔ ይሄ ነው፣ ልመኔ ይሄ ነው፣ ልመኔ ይሄ ነው። እግዚአብሔር ኢትዮጵያ ይጎበኝ። እግዚአብሔር ኢትዮጵያ ያስበን። የመዳም ቤት ኩሽና ጉልበትን ጨርሶ የመዳም ጉልበትን ጨርሶ ችላ የምትኖር የአረብ ሀገር ሴት፣ ችላ የምትኖር የአረብ ሀገር ሴት። ማንም አትንኳት፣ ማንም አትንኳት። እንደ ሻማ የቀለጠች ናት፣ እንደ ሻማ የቀለጠች ናት። ሀዋ ስትኮስ ደግሞ አልቀዋል። ምን ሆነህ ነው ሲባል ምንም አልቆ ትላለች። በጋዋ ቆማ ደሙ ተመትተዋል። ምግብ እየሰራች ፊቷ ተበላሽተዋል። ምግብ እየሰራች ፊቷ ተበላሽተዋል። ቤትሽ ምን ሆነሽ ነው ሲባል ሰው ሲጠይቅ አይ ምንም አልሆንኩም ትላለች። ውስጧ እንደ ሻማ እየቀለጠ ችዬ ልኑር እያለች ትኖራለች። አይ አረብ ሀገር ሴት፣ አይ አረብ ሀገር
ሴት ለወለኛ ለወንድሞች ለእህቶች ለሁላችንም ነው። ጨርሳችሁ ስሙት። ይቀጥላል ግጥሙ። የሰው ሀገር አቤት የሰው ኩሽና አቤት የሰው ቤት ያላወቀነው ሁሉ አሳወቀን እኮ ያላወቀነው ሁሉ አሳወቀን እኮ ነገረኛ አልነበረንም ነገረኛ አድርጎናል። የመዳም ጩኸት የመዳም ቤት የሰው ሀገር ነገረኛ አልነበረንም ነገረኛ አድርጎናል። የመዳም ጩኸት የመዳም ኩሽና የሰው ሀገር ተናግረ አላቅም ነበረ ተናግረን አናቅም ነበረ መናገርን ለመደን ከስራ ብዛት የተነሳ ሁሉ ነገር ተቀየረ ነው። ሁሉ ነገር ተቀየረን እንችላለን ስንል መቻል አንችልም። የልጆች ጩኸቱ የመዳም ጩኸቱ ስራ ብዛት ሁሉ እኮ ነገረኛ አድርጎናል ነገረኛ አድርጎናል። ችላችሁ ኑሩ የመዳም ቅመሞች ችላችሁ ኑሩ የመዳም ቅመሞች። አንድ ቀን ፀሐይ ይወጣል አንድ ቀን ፀሐይ ይወጣል። እንዲሁ አይቀርም ሳይነጋ አይቀርም። ብዙ አትጨነቅ ብዙ አትጨነቁ በርቱ ተጽናኑ። የመዳም ቤት ብዙ ነገር አስተምሮናል። መልካም እያሰባችሁ ዛሬም ሩጡ ነገ መልካም ይሆናል። እንደ መሸ አይቀርም። ምናልባት መሸ የኔ ነገር በቃ አከተመ ምትል ካለሽ ምትል ካለክ ገና ነው አልመሸም ገና ጠዋት ነው። አይዞሽ በርቺ በርታ ነገ መልካም ይሆናል ነገ መልካም ይሆናል። ብዙ ይዛለሁ ብለህ ብዙ አትጨነቅ ብዙ ይዛለሁ ብለሽ ብዙ አትጨነቅ። ያለሽ ይበቃሻል ጌታ ይመስገን በይ ያለህ ይበቃሃል ጌታ ይመስገን በለይ። ብዙ አትማረር ሰላም ያጡ አሉ እኮ ውጭ ሀገር ወጥቶ መስራት ያልቻሉ አሉ እኮ በር የተዘጉ ብዙዎች አሉ እኮ። ሰርተክ እግዚአብሔር ተመስገን በል። ለምን ትማረራለህ ለምን ትማረራለሽ? አትማረር። የሰጠህ አውቀክ እግዚአብሔርን አመስግን የሰጠሽ አውቀሽ እግዚአብሔርን አመስግን። አትተሳሰች። ቀን ሳለ የላከኝን ስራ ለማድረግ ይገባኛል አለ ዮሐንስ ሲናገር። ላንቺም ዛሬም ቀን አለ ላንተም ዛሬም ቀን አለ። ሩጥ ስራ አገልግል ሩጥ ቀን ሳለ ነገ መልካም ይሆናል ነገ መልካም ይሆናል። ችለሽ ኑሪ ችለን እንኖር። የብርሃን ቀን ይመጣል የብርሃን ቀን ይመጣል። የጨለማ ጊዜ አልፏል የጨለማ ጊዜ አልፏል። ሁሌም ደስተኛ ሆነ ሁሌም ደስተኛ ሆኖ የተሻለ ይገኛል። ሀዘንተኞች አትሆኑ አትማረሩ አትበሳጩ ጥሩ አይደለም። ለሰይጣን ክፍተት ትሰጣላችሁ ስትበሳጩ። ተዘናኙ በጌታ ደስ በሉ። ጠላት ስታለቀሱ ጠላት ተስፋ ያስቆርጣል። ግጥሙ ስለዳም